ሰላም ቤተሰብ ሰላማችሁ ይብዛ። እንዴት ናችሁልኝ? የቻናሌ ቤተሰቦች በሙሉ በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ደግሞ ይሄንን አብረን እንሰራለን ማለት ነው። ይሄ እንግዲህ እንደምታዩት አሳ ነው። ይሄንን አሳ ብዙ ጊዜ የሚበሉት መግዛት የሚፈልጉት ሰውነታቸው ወፍሮ መቀነስ የሚፈልጉ ሰዎች ናቸው ብዙ ጊዜ የሚጠቀሙት። እንግዲህ እንደምታዩት አጥቤ በሎሚና በጨው አዘጋጅቻለሁ ማለት ነው። ተከታተሉኝ እስከ መጨረሻ አብረን እንሰራለን ማለት ነው። እንግዲህ ቤተሰብ እዚህ ጋር ስንያ ላይ ነው የምታዩት ማለት ነው። ፍራን ውስጥ ስለምከት ስንያው ላይ አድርገዋለሁ። እዚህ ጋር የሚያስፈልገውን ቅመማቱን ነግራችኋለሁ ማለት ነው። እዚህ ጋር ማጂ አለኝ። ማጂ አንድ ማጂ አደርግበታለሁ። ኦኬ ማጂ አደርግበታለሁ። እዚህ ጋር እንትን አለኝ ማለት ነው። ድብስ አለኝ። ድብስ ጨምርበታለሁ። እዚህ ጋር ደግሞ እንደምታዩት ከሞን አለኝ። ከሞን ትንሽዬ ከሞን እንጨምርበታለን ማለት ነው። ለዛውም የኛው ባራት ቆንጆ ነው ለምግብ ማለት ነው። መጠቀም የምትፈልጉ ልጆች ለብሪያኒ በጣም ቆንጆ ነው። ለብሪያኒ ነው ብዙ ጊዜ የምጠቀመው። ለዚህም ቆንጆ ነው፣ ተጠቀሙ። ትንሽ እንጨምርበታለን። ፍልፍል አስወር ትንሽ ያስፈልገናል ማለት ነው። እኔ ትንሽ ነው የምጠቀመው። እናንተም ግምታችሁን ታውቁታላችሁ ነውና ዘይቱን ትንሽ እናረግበታለን ማለት ነው። ዘይቱን ብዙም ሳይሆን ትንሽ እናረግበታለን። ምክንያቱም እዚህ ጋር ሲኒያው ላይም እንዳይዝብት ስለሚጠቅመን ዘይቱንን እዚህ ጋር ጨመር አረገዋለሁ ማለት ነው በትንሽዬ። ከዛን ሚክስ እናደርገዋለን ማለት ነው። ይሄንን ሚክስ አድርገናል። ትንሽዬ ሎሚም እንዲናደርግበታለን ማለት ነው። እንግዲህ ቤተሰብ እዚህ ጋር እንደምታዩት አሁን ያሳያችሁትን ባህራቶች ሚክስ አድርጌዋቸው እዚህ ላይ ቀብቻለሁ ማለት ነው። እንደምታዩት በጣም የሚያምር እንትን ነው የሚሆነው። እናንተም በቀላሉ በእንደዚህ አይነት መልክ መስራት ትችሉታላችሁ። ሲወጣ ደግሞ አልቆ ሲወጣ ደግሞ ታዩታላችሁ ማለት ነው። እጅግ በጣም የሚያምር ነው የሚሆነው። እናንተም በቤታችሁ ውስጥ መስራት ትችሉታላችሁ። እንግዲህ ቤተሰብ እንደምታዩት ተሰርቶ ሲያልቅ ይሄንን ይመስላል። የዚህ አይነት መልክ ነው የሰራሁት ማለት ነው። ቪዲዮዬ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልኝ። አመሰግናለሁ።